በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር የተባረከ ይሁን። እንግዲህ ሰሞኑንስ ነው እየጣለ ነው። በዚህ ምክንያት ወደ አይምሮ የመጣውን ቃል አብረን እንካፈላለን። ከኢሳይያስ ምዕራፍ 1 ቁጥር 18 እስከ 20 ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም የምትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል፣ የእግዚአብሔር አፍ ይህንን ተናግሯልና ይላል። በፍርድ መካከል የእግዚአብሔር ጸጋ የሚል ሀሳብ አብረን እንካፈላለን። ኢሳይያስ ለደቡብ የይሁዳ ሕዝብ ወይም ለደቡብ መንግስት ነቢይ ሆኖ ያገለገለ ሰው ነውና ይህንንም የጻፈው እሱ ነው እና የአይሁድ ሕዝብ በዚህ ጊዜ ባለጠጋ ነው፣ ግን በመንፈሳዊ ረገድ በጣም የረከሰ ሕዝብ ነው። ድሆችን የሚጮቅን ነው፣ ጣዖታትን የሚያመልኩና ባዶ ሃይማኖታዊ ስርዓቶችን የሚያከናውኑ ነበሩ። ምዕራፍ 1 ሲጀምር ኢሳይያስ በጣም ልብ በሚሰብር መልእክት ነው የሚጀምረው። ምን ይላል? ልጆችን ወለድኩ አሳደግኩኝ፣ ነገር ግን አመፁብኝ ይላል። ይህን የሚናገረው እግዚአብሔር ነው። ስለ እስራኤል ሕዝብ ሲናገር የይሁዳ ሕዝብ ከእግሩ ጥፍሩ እስከ ራሱ ፀጉር ቆስሏል፣ ታሟል ብሎ ይገልጻል። ይሄ በጣም በኃጢአት ውስጥ መዘፈቃቸውን ለማሳየት ነው። እጆቻቸው ደም ስለተሞሉ አምልኳቸው ተቀባይነት የላቸውም ይላል። ቀጥሎ በምናነበው ክፍል ማለት ነው። እንግዲህ በዚህ መሃል ላይ ነው እግዚአብሔር ከጸጋው የተነሳ ጥሪ ያቀርባል ለአይሁድ ሕዝብ እና መመለስ ለሚፈልግ ኃጢአተኛ ሕዝብ በእግዚአብሔር በኩል አስገራሚ የይቅርታና የመንጻት ጥሪ ይቀርባል እና እግዚአብሔር በይቅርታ ረገድ የመጀመሪያውን ኢኒሼቲቭን ይወስዳል። ከዚህም የተነሳ ኑ እንዋቀስ ብሎ ጥያቄ ያቀርባል። ስለዚህ ንስሐ በሚገባና በአመፀኛ በሚሰማና በማይሰማ መካከል ያለውን የሰውንም ምርጫ እንመለከታለን። ምርጫ ብቻ አይደለም፣ ምርጫው የሚያስከትለውንም ውጤት ደግሞ እናያለን። ስለዚህ እስቲ እንመልከተው የእግዚአብሔርን ጥሪ ምንድን ነው ብለው ኑ እንዋቀስ ብሎ ኃጢአታችሁ እንደ አለላ ቢቀላ እንደገናም እንደ ደም ቢቀላ ይልና እንደ በረዶ ይነጣል ይላል፣ ይነጻል ይላል፣ እንደ ባዘቶ ነጭ ይሆናል ይላል፣ ይጠራል፣ ንጹሕ ይሆናል አለ። እንደ ደም ቢቀላ እንደ አለላ ቢቀላ እንግዲህ ማለቱ ኃጢአታችሁ እንደ ዕዳ ወይንም እንደማይለቅ ቀለም እናንተ ላይ ተጣብቆ እንኳ ቢሆን ማለቱ ነው። እንደ በረዶ እኛ አሁን በውጭ እንደምናየው እንደዚህ ነጭ በረዶ እንደ ባዘቶ ንጹሕ አደርጋቸዋለሁ ነው የሚለው እግዚአብሔር እና እግዚአብሔር የይሁዳን ሰዎች ለመለወጥና ለማንጻት ተስፋን ይሰጣል። ይህ ጥሪንም ያቀርባል። ግን ጥሪው ቅድመ ሁኔታ አለው። ምንድን ነው የሚለው? ጥሪው ከምርጫ ጋር የተያያዘ ነው። እሺ ብትሉ ብትታዘዙ የሚል ምርጫ ነው የሚያቀርብላቸው። በፈቃደኝነት ለእግዚአብሔር ብትገዙና ትክክለኛውን ወይንም መልካም ነገርን ብታደርጉ የምድርን በረከት ትበላላችሁ ይላል። መልካምነት ይሆንላችኋል ብሎ ያቀርባል። እንደገና ጥሪው ማስጠንቀቂያና ሁለተኛ አማራጭ ያቀርባል። እምቢ ብትሉ ብታምፁ ወደ ጥፋት ትሄዳላችሁ ወይንም ሰይፍ ይበላችኋል ይላል። በጣም የሚገርመው መጨረሻ ላይ ሲደመድም የሚለው ምንድን ነው? የእግዚአብሔር አፍ ይህንን ተናግሯልና ይላል። የተነገረው የተስፋ ቃል እንኳ ቢሆን የተነገረው ማስጠንቀቂያ እንኳ ቢሆን የተናገረው እግዚአብሔር ነው። ስለዚህ እግዚአብሔር ከተናገረ እርግጥ ነው ማለት ነው፣ ፍጹም እውነት ነው ማለት ነው። እየተናገረ ያለው እግዚአብሔር ነው፣ አይዋሽም ይላል። አነጻለሁ ካለ ያነጻል። የምድርን በረከት ትበላለህ ካለ ትበላለህ። ሰይፍ ይበላሃል ካለ ይበላሃል። ምንም ለውጥ የለውም እግዚአብሔር ከተናገረ ማለት ነው። እና ምንድን ነው ይሄ ክፍል የሚያስተምረን ብለን ካሰብን እንደ ክርስቲያኖች እኛ በክርስቶስ ኢየሱስ ይሄ ክፍል እንደተፈጸመ እናውቃለን። ከኃጢአታችን እኛ በክርስቶስ ኢየሱስ ደም ነጽተናል።
የክርስቶስ ኢየሱስ ደም ለኃጢአታችን ማስተስረያ ፈሷል። እግዚአብሔር የተባረከ ይሁን። ራእይ ምዕራፍ 7 ቁጥር 14 ላይ ምን ይላል? ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱት እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቅ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ ይላል። የበጉ ደም ያነጻል። የበጉ ደም ንጹሕ አድርጓል። ምንም አይነት ኃጢአት ተጣብቆ ተለጥፎ እንደ አይሁዶች ቢሆን እንኳን የማንጻት አቅም አለው የደሙ ኃይል ማለት ነው። እና እዚህ ጋር እንግዲህ የሚለው እንደ ደም ቢቀላ እንኳን የቀላውን ኃጢአት በክርስቶስ ኢየሱስ መስዋዕትነት ነጭ መሆን ተችሏል። ነጭ ልብስ መልበስ ተችሏል። እግዚአብሔር የተባረከ ይሁን። በአንጻሩ ባለማመን ኃጢአት ውስጥ ያላቸው ወገኖች አላችሁ። ትልቁ ኃጢአት በጌታ በኢየሱስ ክርስቶስ አለማመን ነው። ወደ ጌታ ኢየሱስ ክርስቶስ ኑ ብለን እንለምናቸዋለን። ንስሐ ግቡ ብለን እንለምናቸዋለን። ከኃጢአታችሁ በክርስቶስ ኢየሱስ ደም ታጠቡ ብለን ጥሪ እናቀርባለን። የእግዚአብሔር ልጅ ትሆናላችሁ፣ የዘላለምን ሕይወት ታገኛላችሁ፣ እኛ እንደ ነፃን ንጹሕ ትሆናላችሁ። እሱ ቸር አምላክ ነው። እሱ እጆቹ ተዘርግተው ዛሬም ለይቅርታ ሰዎችን ይጠራል። ስለዚህ ወደ ሕይወት ኑ። ክፍሉ ሲያጠቃልል የእግዚአብሔርን ልብ የሚገልጽ ድንቅ ክፍል ነው። ይሄ ክፍል እግዚአብሔር ጻድቅ ስለሆነ ኃጢአትን መፍረድ አለበት። ሆኖም መሐሪ ደግሞ ስለሆነ በእምነት ወደ እርሱ የሚመጡትን ይቅር ሊላቸው፣ ሊያድሳቸው፣ እንደገና ሊያቆማቸው የሚችል አምላክ ነው። ስሙ ለዘላለም የተባረከ ይሁን። ሻሎም። ተባረኩ። ደህና ቆዩ።